ብዬ እንትን ስል ነበረ የት እንደሄደብኝ አጣኋለች። የለም ህፃን የት አለ? ጓደኞቹ ጋር አየች። የለም እዛ ግቢ ጓደኛውን ግቢ ያለ እዛም ሄደች አፈላለጉ። ከዛም በኋላ ልጆች ሲጠያየቁ ደግሞ 12 ሰዓት አካባቢ እኮ እዛች አካባቢ ትንሽ ከፍ ብሎ እዛ አካባቢ ተገኝቶ ነበረ። እሺ ቁርአን ቤት ሄዶ ይሆን አልኩኝ። አረ ቁርአን አልሄዱም ዛሬ። እሺ ብዬ ምናልባት ብዬ ዝም ብዬ ሄድኩ። ወጣሁ። ከሱ ጋር ተገናኝተን እንደገና በኡራኤል በኩል ዘወሬ ስመጣ ሰፈሩ ገበያ ሆኗል። አምጥተው እዚህ የሚሰሩትን ነገር 3 ቀን በሙሉ አፍነው አግተውት እንግዲህ በ3ኛ ቀኑ አምጥተው እዚች ወንዟ ዳር ላይ በመዳበሪያ ጠቅልለው በመዳበሪያ ተጠቅልሎ ተገኘ። ራቁቱን ልብሱን አወላልቀው መዳበሪያ ውስጥ አስገብተው ጫማውን እዛው መዳበሪያ ውስጥ ከተው ራቁቱን ያገኘ ነው ልጅ። እንደገና የምጠረጠሩ ሰው አለ ወይ ተባለ። ፖሊስ ጣቢያ ላይ ምን ጠረጥረው ሰው? እኛ ተከራይ ነበር። የዛሬ 2 ዓመት ነው የገባ ነው። አከራዩ እዚህ ግቢ የለችም። እንዳጋጣሚ እንደውም መዛት ጀመረ። እኔ የተከራየሁበት ቤት ነው። ምንም ማድረጋቸው የፈለጉትን ነገር ማድረግ እችላለሁ። መጣ በተደጋጋሚ በቃ ሰላም ጤና ይስጥልኝ ውድ አድማጮቻችን እንደምን አላችሁ? እንግዲህ በመሀል አዲስ አበባ ዘግናኝ የሆነ ግድያ ተፈጽሟል ማለት ነው። ይሄ በምስሉ ላይ የምትመለከቱት ህፃን ልጅ አቡበከር አብደላህ ይባላል። ታዲያ በአዲስ አበባ ከተማ ጥቅምት 5 ቅዳሜ ዕለት ለመጫወት በሚል ከቤቱ ይወጣል። ታዲያ ይሄ ህፃን ለመጫወት በሚል ከቤቱ ከወጣ በኋላ ወደ ቤቱ መመለስ አልቻለም። ይህንን ህፃን ልጅም በማፈላለግ እናት፣ አባት እንደዚሁም ደግሞ የወላጆቹ ቤተሰቦች እንደዚሁም የአካባቢው ሰዎች ከፍተኛ የሆነ ፍለጋን እንዳረጉ ግን ደግሞ ህፃኑ ሊገኝ እንዳልቻለ ነው እንግዲህ እየተገለጸ የሚገኘው። አሁን ላይ ግን ይሄ ህፃን ዘግናኝ በሆነ ሁኔታ ተገድሎ ተገኝቷል ማለት ነው። እናም ይሄ ህፃን ተገድሎ የተገኘው በማዳበሪያ ይጠቀለልና ህፃኑን ከገደሉት በኋላ በእናቲቱ ደጅ አምጥተው ይጥሉታል ማለት ነው። ይሄንን ህፃን ከገደሉት በኋላ በእናትና በአባት ከቤታቸው ፊት ለፊት ላይ አምጥተው ይጥሉትና ይሄዳሉ። ህፃኑ ለ2 ቀን በጣም ከፍተኛ የሆነ ፍለጋ ቢደረግም ሊገኝ አልቻለም። ታዲያ በዛሬው ዕለት ህፃኑን ለማፈላለግ እንደዚሁ በሚዲያ ወረቀቶችን ለመለጠፍ እንደዚሁ በዝግጅት ላይ እያሉ ነው ይህንን መርዶ የሰሙት እናትና አባት። ታዲያ ምንድን ነው የተከሰተው? የዚህ የህፃኑ የአቡበከር አብደላ ጓደኞች ከትምህርት ቤት በሚመለሱ ሰዓት በእናቲቱ ደጅ ላይ አንድ በማዳበሪያ ተጠቅልሎ የተጣለ ነገር ይመለከታሉ። ህፃናቱም ምንድን ነው እዚህ ማዳበሪያ ውስጥ ያለው በሚል ማዳበሪያው ታስረው ነበር። ልጁ እንግዲህ ዘግናኝ በሆነ ሁኔታ አርደውት ሰውነቱን ተልትለውት እንግዲህ በማዳበሪያ ውስጥ እንዲገባ ካመቻቹት በኋላ ማዳበሪያ ውስጥ ከተውት ማዳበሪያውን አስረውት ነው ደጇ ላይ ጥለውት የሄዱትና ህፃናቱም ከትምህርት ቤት በሚወጡ ሰዓት ያንን ማዳበሪያ ይመለከቱታል። በመሮጥ በመሽቀዳደም ማዳበሪያ ውስጥ ምን እንዳለ ለማየት ማዳበሪያውን ለመፍታት ይሄዳሉ ማለት ነው ህፃናቱ። ይህንን የተመለከተች አንድ የአካባቢው ሴትም ታዲያ ህፃናቱን እናንተ አትተውም በማለት ህፃናቱን እንደተቆጣቻቸውና እነዚህ ህፃናት በማዳበሪያ ውስጥ ምን አግኝተው ነው በሚል ወደ ማዳበሪያው እንደሄደች ነው እንግዲህ እቺ ሴት እየሰማን እንዳለ ነው መረጃችን እንደሚጠቁመን ማለት ነው። ታዲያ እቺ ሴት ወደ ማዳበሪያው ከሄደች በኋላ ያንን ማዳበሪያ በመፍታት ምንድን ነው እዚህ ውስጥ ያለው በማለት ማዳበሪያውን ፈታ ስትመለከት አንድ ህፃን ልጅ ሰውነቱ ተቆራርጦ እንግዲህ ዘግናኝ በሆነ ሁኔታ ታርዶ ማዳበሪያ ውስጥ ተከቶ ትመለከታለች። እሷም በዛ ሰዓት ከፍተኛ የሆነ ጩኸት እንደ ጮኸች ነው እየሰማን የምንገኘው። ታዲያ የአቡበከር እናትም ከዚህም ቀደም እንግዲህ ልጇ ጠፍቶ ልቧ ተሰቅሎ ነው የምትገኘው። ልጇ ጠፍቶባታል። ልጇን እየፈለገች ያለች እናት ነች። ይሄንን ጩኸት በሰማች ሰዓትም ልጄ ምን ሆነብኝ በሚል በድንጋጤ ከቤቷ እንደወጣች ነው እየሰማን የምንገኘው። ታዲያ ከቤቷ በመውጣትም ማዳበሪያው ይገኝበታል ወደ ተባለው ወደ ቤቷ ፊት ለፊት እየሮጠች ሄዳ ማዳበሪያ ውስጥ ምንድን ነው ያለው የሚለውን ስትመለከት ልጇ አቡበከር አብደላ ዘግናኝ በሆነ ሁኔታ ታርዶ እንደዚሁም ሰውነቱ ተከትክቶ በማዳበሪያ ውስጥ ተከቶ ቤቷ ፊት ለፊት ላይ ተጥሎ ትመለከታለች።
ታዲያ እናትም የልጇን የአቡበከር አብደላን ሞት ስትመለከት ወዲያው እዛው በሰከንዶች ልዩነት ውስጥ ራሷን እንደሳተችና የአቡበከር እናት በዚህ ሰዓት በከፍተኛ ሁኔታ ውስጥ ሆና ሆስፒታል ገብታ እንደምትገኝ እየሰማን እንገኛለን። ምናልባት የአቡበከር እናት ላትነቃ፣ ላትመለስ፣ ላትድን ትችላለች የሚል መረጃም እንደዚሁ ከዶክተሮች በኩል እየወጣ ይገኛል። በዚህ ሰዓት እንግዲህ የልጁ የሟች እናት ኮማ ውስጥ እንደምትገኝ እንደዚሁም ደግሞ የሟች አባትም በሁለት ቦታ ሆኖ በዚህ በኩል የልጁ ሞት በዛ በኩል የሚስቱ ጉዳይ ሆኖበት እንግዲህ እሱም በከፍተኛ ሁኔታ ውስጥ በችግር ውስጥ እንደሚገኝና በከፍተኛ ሐዘን ውስጥ እንደገባ እንግዲህ እየተገለጸ ይገኛል። እንግዲህ የዚህ የአቡበከር አብደላ ገዳዮች ምናልባት እነዚህ ሰዎች በቤተሰባቸው ጠላት ካላቸው ልጃችንን ማን ሊገል ይችላል በሚል እንግዲህ ፖሊስ በከፍተኛ ሁኔታ ይህንን ነገር እየተከታተለ እንደሆነና የዚህንም ሕፃን ልጅ ገዳይ በቅርብ ጊዜ አግኝቼ ይፋ አውጣለሁ በሚል ፖሊስ እየተከታተለ እንደሆነና እንደዚሁም ደግሞ የአቡበከር አብደላን አስክሬን ለምርመራ በሚል ሆስፒታል እንደተወሰደም እየሰማን እንገኛለን። ታዲያ በዚህ ሰዓት በኢትዮጵያ ውስጥ በተለይ ደግሞ የህፃናት ሞት፣ የህፃናት ግድያ እየተለመደ እየመጣ ይገኛል። እንግዲህ ባሳለፍነው 2 እና 3 ወር ውስጥም እንደተመለከትነው አንዲት ሴት 2 ህፃናትን ዘግናኝ በሆነ ሁኔታ በቢላዋ በማረድ እንደዚሁም ደግሞ በትራስ አፋቸውን በማፈን ከገደለች በኋላ ወደ ፖሊስ ጣቢያ በመሄድ ልጆችን ህፃናትን ገድያለሁ በማለት ቃሏን መስጠቷ የሚታወስ ነው። በዛች ሴት ላይም ምንም አይነት ፍርድ እንዳልተፈረደና እስካሁንም በፖሊስ ጣቢያ በወህኒ ቤት ሆና መንግስት እየቀለባት እንደምትገኝ ነው ታዲያ በዚህ ሰዓት እየተገለጸ የሚገኘው። በዚህም ምክንያት ይመስላል በተለይ ደግሞ በኢትዮጵያ ውስጥ ህፃናትን ምንም የማያውቁ ትንንሽ ህፃናትን መግደል እየተለመደ መጥቷል። በዚህም ጉዳይ መንግስት እልባት ሊሰጠው ይገባል። እንግዲህ ለአቡበከር እናትና አባት እግዚአብሔር መጽናናቱን ይላክላቸው። እንደዚሁም በዚሁ ለተደናገጡ ኢትዮጵያ ውስጥ ላሉ ለኢትዮጵያ ህዝቦች እንግዲህ መጽናናትን እንመኛለን። የህፃናት ሞት እንደ ቀልድ እንደ ተራ ነገር እየተለመደ እየመጣ ይገኛል። በዚህ ጉዳይ እልባት ሊገኝ ይገባል ብዬ ለማለት ፈልጋለሁ። ህፃን አቡበከር ሞት ማዘኔን እገልጻለሁ። ነፍስ ይማር ብዬ ላለው መንግስት በዚህ ጉዳይ ግን እልባት ቢሰጠው የተሻለ ይሆናል ብዬ ለማለት ፈልጋለሁ። ውድ አድማጮቻችን እንግዲህ ስለምታደምጡን